ኩርዶች ማናቸው? መነሻ ታሪካቸውስ ስለምን ሀገር አልባ ሆኑ? መቼም መካከለኛው ምስራቅ ዝንቅ ምድር ነው። የበርካታ ታሪኮች፣ የበርካታ ጦርነቶች፣ የበርካታ ስልጣኔዎች ምድር። መካከለኛው ምስራቅ የህይወት መነሻ ጽንስ፣ የሞትም መደገሻ ጦር ሜዳ፣ የህይወት ፍጻሜ ማሳረፊያ መካነ መቃብር ነው። እዚያ ያልተወለደ ስልጣኔም ያልተቀበረም ስልጣኔ የለም። እዚያ ምድር ሃይማኖቶች ፈልቀዋል፣ ነቢያቶች በቅለዋል፣ ኢምፓየሮች ተፈልፍለዋል። የበርካታ ህዝቦች መነሻ የበርካታ ህዝቦችም መክሰሚያ ነው መካከለኛው ምስራቅ። የበርካታ ህዝቦች መፍለቂያ እንደ ህዝብም መሰሪያ እንደሆነ በሚነገርለት መካከለኛው ምስራቅ ነው ኩርዶችም የበቀሉት። ኩርዶች መነሻቸው ፐርሺያውያን ወይም ኢራናውያን እንደሆኑ ይነገርላቸዋል። አጠቃላይ ዘራቸው ሲመደብ ኢንዶ አውሮፓውያን የዘር ሐረግ ውስጥ ይገባል። ኩርዶች በአሁኖቹ ኢራንና ቱርክ ሰንሰለታማ ተራሮች ላይ የሰፈሩት እየበዙና እየተስፋፉ ሲመጡም ቀጠናው ላይ ካሉ ትልቅ ኃይሎች አንዱ ሆነዋል። በእድገት ሂደት ውስጥ ግጭትና ጦርነት ያለነውና ኩርዶች ከኢየሱስ ክርስቶስ ልደት በፊት በ600 ሜደስ የሚባለውን ስርወ መንግስት መሰረቱ። ሜደስ ታላቁን የአሳሪያን ኢምፓየር በማንበርከክ መላዋ ኢራንን ተቆጣጥረዋል። ኩርዶች ዝርያቸውም ከኢራን የሚመዘዝ እንደመሆኑ ቋንቋቸውም፣ ባህላቸውም፣ ሃይማኖታቸውም በጣም የሚቀራረብ ነበር። ኩርዶች በታላቅነት ብዙ ከቆዩ በኋላ ወደ መከፋፈል መጥተው እያንዳንዱ ክፍልፋይ የራሱን መንግስት እስከ መመስረት ደርሶ ነበር። በኋላም ላይ እስልምና በመካከለኛው ምስራቅ ሲስፋፋ ኩርዶች እስልምናን ተቀብለው የእስላማዊ መንግስትና ስልጣኔት አንድ አካል ሆነዋል። እናም በእስልምና ጥላ ስር የተለያዩ ስርወ መንግስቶችን ለመገንባት ችለዋል። ከነዚህ ስርወ መንግስታት ውስጥ ሐዝባንያ ሱልጣኔት በቀዳሚነት ይጠቀሳል። በ10ኛው ክፍለ ዘመን ጀምሮ እስከ 12ኛው ድረስ የቆየው ይህ ስርወ መንግስት የሱኒ ሙስሊም ሱልጣኔት እንደነበር ይነገራል። ሁለት ዋና ከተሞች የነበሩት የክረምት ዋና ከተማው ኦሽናቬህ ስትሆን የበጋ ዋና ከተማው ደግሞ የአሁኗ ሰሜን ኢራቅ ከተማና የኩርዲስታን ራስ ገዛ አስተዳደር ዋና ከተማ ኢርቢል ነበረች። ከሐዝባንያ ሱልጣኔት በኋላ ሸዳዲድሲን በአርሜኒያ ላይ፣ ራዋዲድሲን በኢራን ተብሪዝ እንዲሁም መርዋኒድሲን በዲያር በክር አሁን ቱርክ ውስጥ የሚገኝ ግዛት ላይ መስርተው ታላቅ መንግስታትን አሳልፈዋል። ኩርዶች ከዚያ በኋላ እንደ ፍልስጤማውያንና ሊባኖሳውያን ወደ አረብነት ሳይቀየሩ ቋንቋቸውም ሳይጠፋም ኢስላምን ተቀብለው የእስልምናው ዓለም አካል ሆነው ቀጥለዋል። ኩርዶች በኡመያድ ወይንም በበኑ ኡመዮች ስርወ መንግስት ዘመን ቅርበት የነበራቸው ህዝቦችም ነበሩ። የቱርክ ኢምፓየር የሱልጅክ ሱልጣኔት ከሰሜን ቻይናና ሞንጎሊያ አካባቢ ተነስቶ አብዛኛውን የኢራንን፣ ኢራቅና ሶሪያን የአሁኗን ቱርክን ወይም የያኔዋን አናቶሊያን ሲያካልል ኩርዶችንም ጠቅልሎ ነበር። የሱልጣን መሊክ ሻህ ልጅ የሆነው ሱልጣን አህመድ ሳንጃር የሰልጁቅ መሪነትን ሲረከብ የኩርዶች ሚና እየጨመረ መጣ። ኩርዶች ማንነታቸውን እንደጠበቁ የግዛቱ ቁልፍ አካሎች ሆነው በኃያሉ የሰልጁቅ ሱልጣኔት ስር ቆይተዋል። የሰልጁቅ ኢምፓየር በተዳከመበትና አውሮፓውያን ኢየሩሳሌምን ከሙስሊሞች ለመንጠቅና ዳግም የክርስቲያኑ ዓለም መናገሻ ለማድረግ የመስቀል ጦርነት ባወጁበት ወቅት ነበር ኩርዶች በታሪክ ትልቁን ከፍታቸውን የተቆናጠጡት። እዚህ ጋር ኩርዶች የመሰረቱትን የአዩቢድ ስርወ መንግስትና ኩርዳዊውን ሳላሃዲን አልአዩቢን አለማንሳት ፈጽሞ አይቻለንም። ሳላሁዲን አልአዩቢ እንደ ኤሮፓያን አቆጣጠር በ1137 በአሁኗ ኢራቅ በቲክሪት ከተማ ተወልዷል። አባቱ ነጅሙዲን አዩብ ይባላሉ። የኩርድ ስርወ መንግስት ላይ መሰረትን ከጣሉ የኩርድ አባቶች ናቸው። ነጅሙዲን አዩብ የሰልጁቅ ቱርክ ሱልጣኔት የጦር መሪ ነበሩ። እርሳቸው የሚገኙበት ብርጌድ በሰልጁቅ ሱልጣኔት ውስጥ የሻም ገዢ በሆነው በቱርካዊው ኢማዱዲን ዘንጊ ኢብን አቅሶቁር ስር ነበር። ሰላሃዲን አልአዩቢ ዕድሜው በጎለመሰ ጊዜ የቱርኮችን ጦር ተቀላቀለ። መሪው ኢማዱዲን ዘንጊ ቱርካዊ ቢሆንም ማንኛውም ሰው ብቃት እስካለው ድረስ የጦር መሪ ያደርግ ነበር። የሰላሁዲን አባት በጦር መሪነት እንዳገለገሉት ሁሉ ሰላሁዲንንም በቱርኮች ጦር ውስጥ በሚገባ ችሎታውን አሳየም። ሰላሁዲን በአጎቱ በአሰዱዲን ሽሩህ አመራር ስር በሰልጁክ ቱርኮች ጦር ውስጥ ቀጠለም። ያን ጊዜ ኢማዱዲን ዘንጊ አልፎ ልጁ ኑረዲን ዘንጊ የግዛቱ መሪ የሆነበት ነበር። ያ ዘመን ሙስሊሙ ከፍተኛ ጦርነት የተከፈተበትና የተዳከመበት ዘመን እንደነበር ይነገራል። ያን ዘመን ሙስሊሞች እርስ በርሳቸው ተለያይተው አንዱ አንዱን የሚያጠቃበት ለጠላትም በጣም አመቺ የሆነበት ጊዜ እንደነበር ታሪክ ያስረዳናል። በቱርካዊው ኃያል መሪ አልፕ አርስላን በማንዚክሪት ጦርነት የሮም
የሮም 300,000 ሰራዊት ተደምስሶ የባይዛንታይን የመስፋፋት ህልም እስከ መጨረሻው ከተወገደ በኋላ አውሮፓዎች መላ ኃይላቸውን አሰባስበው ቅዱሳን ቦታዎችን ከአረመኔዎች እስላሞች ነፃ ማውጣት አለብን በሚል በቫቲካን ካቶሊክ ጳጳሳት ተጠርቶ የተባረከም በ100,000 የሚቆጠር ሰራዊት ወደ ሙስሊሙ ግዛት በመዝመት ከተሞችን አወደመም፣ ሙስሊሞችና አይሁዶችንም በጅምላ ጨፈጨፈ። ያ ጦርነት የመስቀል ጦርነት ይሰኛል። ዘ ክሩሴድስ። በዚያ ጦርነት በሚሊዮን የሚቆጠሩ ሙስሊሞችና አይሁዶች ሕፃን፣ አዋቂ፣ ወታደር፣ ሲቪል ሳይሉ በጅምላ ተፈጁ። እነ ኢየሩሳሌም፣ ኢደሳ፣ ትሪፖሊ፣ ቤይሩት፣ አሌፖ ወዘተ የመሳሰሉ ታላላቅ ከተሞች በመስቀል ጦረኞች እጅ ገቡ። የካቶሊክ ጦር የነበረው የመስቀል ጦር ኦርቶዶክሳውያን መናገሻ ከተማ የነበረችውን ኮንስታንቲኖፕልን እንኳን አላስተረፋትም ነበር፣ አነደዳት። ኢየሩሳሌምን መስቀለኛ ጦሮች በተቆጣጠሩ ጊዜ ከተማዋ በለቅሶና ዋይታ በደምና አስክሬን ተሞላች። ከሰላሁዲን አልአዩቢ በፊት የሰልጁክ ቱርኮች በመስቀል ጦረኞች ላይ ተደጋጋሚ ድልን ቢቀዳጁም ግና ከሙስሊም ኃይሎችና ከሃይማኖት አልባዎች ቱርኮች በሚደርስባቸው ጥቃት አውሮፓውያንን ሙሉ በሙሉ ማስቆም አልቻሉም። በተለይም የሰልጁክ ኢምፓየር ከፓጋን ቱርካውያኑ የካይ ሃታይ ወይም ካርሃኒድ ኢምፓየር በደረሰበት ሽንፈት በመዳከሙ የመስቀል ጦረኞች የሶሪያ ግዛቶችን መቆጣጠር ችለዋል። ኢየሩሳሌምንም ሳላሃዲን አልአዩቢ መልሶ እስኪቆጣጠራት ድረስ 88 ዓመታትን በአውሮፓ መስቀላውያን ጦረኞች እጅ ቆይታለች። ሳላሃዲን 26 ዓመቱ ላይ እንዳለም በሺዓው የፋጢሚድ ኸሊፋ ውስጥ የሥልጣን ክፍፍል ጸብ ተነሳም። በዚህ ጊዜ አልአዲድ የተሰኘው አንደኛው ሥልጣን ይገባኛል ባይ የሰልጁክ ቱርኩን ገዢ የኑረዲን እርዳታ ጠየቀም። ኑረዲንም በሳላሁዲን አጎት በሽሩህ መሪነት የተወሰነ ጦር አሰልፎ ወደ ግብፅ ላከም። በዚህ የተላከው ጦር ውስጥ ሳላሃዲን አብሮ ነበር። እዚያ ከደረሱ በኋላም ሳላሁዲን አስገራሚ የጦርነት ብቃት በማሳየቱ የፋጢሚድ ኸሊፋነትን ሰልጁክ ኑረዲን እገዛ ያገኘው ሺዓው አልአዲድ ሳላሁዲን አልአዩቢን የጦር አዛዡ አድርጎ ሾመም። ሳላሁዲን ቀስ በቀስ በግብፅ ኃይሉን ከተቆጣጠረ በኋላ የሺዓ እስልምና ኸሊፋ የነበረውን ፋጢሚድን በማፍረስ የአባሲድ ኸሊፋን ተቀብሎ የግብፅ ሱልጣን ሆነም። ከዚያ በኋላ ከሰልጁክ ቱርክ ኑረዲን ጋር በመሆን በመስቀል ጦረኞች ላይ ከፍተኛ ዘመቻን ከፈተም። የኑረዲን አባት የሆነው ኢማዱዲን ዘንጊ በ1144 ጀርመን ላይ ፈረንሳይን በማሸነፍ ኢደሳን ነጻ አወጣ። ይሁን እንጂ በፋጢሚዶች ተገደለም። ልጁ ኑረዲን ግን ከሳላሁዲን ጋር በመሆን መስቀላውያን ጦረኞችን መደምሰሱን ተያያዙት። በዳሚታ ጦርነት ድል ቀናቸው። ከሁሉም የሳላሁዲን ድል ግን የሃቲን ድል ትልቅ ቦታን ይይዛል። በዚያ ጦርነት ሳላሁዲን አንድ ግንባር ፈጥሮ የገጠሙትን አውሮፓዎችን ማሸነፍ ቻለም። በዚህ ጊዜ የአውሮፓውያኑ ሰራዊት ወደ ትሪፖሊ ሸሸም። ሳላሁዲን ግን ፋታ አልሰጣቸውም ነበር። የተከታተለ በማሳደድ አክሬ፣ ቤይሩት፣ ራማላህ፣ ናብሉስና ጃፋ የመሳሰሉትን የጊዜው ታላላቅ ከተሞችን ከመስቀል ጦረኞች ሙሉ በሙሉ ነፃ ማውጣቱን አወጀም። ሳላሁዲን ከዚያ በኋላ ፊቱን ያዞረው ወደ ኢየሩሳሌም ነበር። ያን ጊዜ ኢየሩሳሌም በ60,000 የመስቀል ጦረኞች ዙሪያዋን ትጠበቅ ነበር። አልአዩቢም ለመስቀል ጦረኞቹ አንድም ደም እንዳይፈስና እጃቸውን በሰላም እንዲሰጡ ጠየቃቸው። ግና እምቢታን መረጡም። ሳላሁዲንም ኢየሩሳሌምን በወታደራዊ ጥቃት ተቆጣጠራት። ያ ክስተት ሳላሁዲን አልአዩቢ አውሮፓዎችን ጭምር ያስገረመም ያስደነቀበት ነበር። ሁሉንም የመስቀል ጦረኞች ምርኮኞቹን በነጻ አሰናበታቸው። የኢየሩሳሌም ንግሥት የነበረችውን ሲቢላን ያላትን ሀብት አንዲትም ሳያስቀር በክብር ለቃ እንድትወጣ አደረገም። የነ ሳላሁዲን ድል በአውሮፓ በተሰማ ጊዜ ከባድ ቁጣ ተቀሰቀሰም። የካቶሊኩ ጳጳስ ፖፕ ክሌመንት ሌላ የመስቀል ጦርነት አወጁ። ይህን የመስቀል ጦርነት የእንግሊዙ ንጉሥ ሪቻርድ ወይም ላየን ሆርትድ፣ የጀርመን ንጉሥ ባርባሮሳና የፈረንሳይ ንጉሥ ኦጉስቶስ የአውሮፓን የመስቀል ጦር እየመሩ ወደ መካከለኛው ምስራቅ ተመሙ። የጀርመኑ ጦር በቱርኮች ተደምስሶ ንጉሡም ሞቶ ከሳላሁዲን ጋር ለመዋጋትም አልታደለም። የእንግሊዝና የፈረንሳይ ጦር ግን እጅግ እልህ አስጨራሽና በጣም በርካታ ሰዎችን የጨረሰ ጦርነት ቢያደርጉም ሳላሁዲንና ጦሩን ማሸነፍ ባለመቻላቸው የድርድር ጥሪ አቀረቡም። የእንግሊዙ ንጉሥ ሪቻርድ ለሳላሁዲን ኢየሩሳሌምን ለክርስቲያን አውሮፓውያን እንዲመልስ የድርድሩ አካል አድርጎ ቢያቀርብም ሳላሁዲን ግን ውድቅ አደረገም። በመጨረሻም የእንግሊዙ ንጉሥ አስገራሚ የድርድር ሐሳብ አመጣም። እርሱም የሚከተለው ነው። አንደኛ፣ የንጉሡ እህት የሳላሁዲንን ወንድም ሰይፉዲን እንድታገባም። ሁለተኛው፣ ከዚያም ኢየሩሳሌምን ሰይፉዲን እንዲያስተዳድር። ሦስተኛ፣ የሁለቱ ሃይማኖቶች ትስስር እንዲጠብቅና በቤተሰብ ደረጃም እንዲተሳሰሩም። አራተኛ፣ ሁሉም ሃይማኖቶች በኢየሩሳሌም በነፃ እምነታቸውን እንዲያከናውኑ።
በዚህ ሳላሁዲን በመስማማት የመስቀል ጦርነት እስከ መጨረሻው ተቋጨም። ኢየሩሳሌምም ዳግም ነፃ ከተማ ሆነች። ኩርዶች በአባሲድ ኸሊፋ ስር ሆነው ከ100 ዓመት በላይ በገናናነት ቆዩ በኋላ ኃያሉ የሞንጎል ኢምፓየር ከሞንጎሊያ ኦቱኬን ተራሮች ተነስቶ መላው ሙስሊም ዓለምን፣ ኦርቶዶክሱን፣ የሩሲያ ዓለም ካቶሊኮችን፣ የአውሮፓ ዓለምን ከቻይና እስከ ጃፓን ያነደው ጀመር። ከዚያ ከሞንጎሎች ወረራ አለንጋ ኩርዶችም ማምለጥ አልተቻላቸውም ነበር። ተዳከሙና ስርወ መንግስታቸው ተበታተነም። የሞንጎል ወረራ ካለፈ በኋላ ኩርዶች በሁለት ሌላ ኃያላን መካከል ተቃረጡ። በሱኒ ሙስሊሞቹ የቱርክ ኦቶማን ኢምፓየርና በሺዓ ሙስሊሞቹ የፐርሺያ ኢራን ሳፋቪድ ኢምፓየር መካከል። ሁለቱ ቀጠናውን ለመቆጣጠር የኩርድን ቀጠና የኃያልነት መለካከያም የመፋለሚያ ሜዳም አደረጉት። ይሁንና በ1514 የኦቶማን ኢምፓየር ሱልጣን ሱሌይማን አልቃኑኒ ወይም ሱሌይማን ዘ ማግኒፊሴንት የሺዓውን ሳፋቪድ ኢምፓየርን ገጥሞ ከፍተኛ የበላይነትን በመቀዳጀት አሸነፈም። በዚህም የኩርድ ቀጠና በኦቶማን ወይም በሱኒ ሙስሊሞች ቁጥጥር ስር በሙሉ ገባ። ቀጠናውን ለማረጋጋትም ኩርዶችን ራስን በራስ የማስተዳደር መብት ተሰጣቸው። ኩርዶችም የኦቶማን አካል ሆነው በመንግስቱ እያማከሩ ለበርካታ መቶ ዓመታት ቀጠሉ። ይሁንና የኦቶማን ሱልጣኔት ወይም ኸሊፋ ሲዳከምና አውሮፓውያን ለሙስሊሙ ዓለም ብሔርተኝነት አስታጥቀው በኦቶማን ላይ ሲያሳምጹ ኩርዶችም የራሳቸውን ሀገር ለመመስረት ዘመቻ ጀመሩ። በ1920 የኦቶማን ኢምፓየር ሲፈርስ በተፈጸመው የሴቭረስ ስምምነት መሰረት ኩርዶች የራሳቸው ሀገር እንዲኖራቸው ቃል ተገብቶላቸው ለሀገርነት ተቃርበው ነበር። ያ ስምምነት የቱርክን ሀገርነትም የሚያከትምና ግዛቶቿን ለፈረንሳይ፣ እንግሊዝና ግሪክ እንድታስረክብ የሚያስገድድ ነበር። ይሁን እንጂ በሙስጠፋ ከማል አታቱርክ የሚመራው የቱርክ ነጻ ኃይል በወቅቱ እንግሊዝን ጋሊፖሊ ላይ አሸንፎ ግሪክንም አርሜኒያንም አሸንፎ አሁን የመሰለችውን ቱርክ በደምና ባጥንቱ ለመመስረት ታገለም። የሴቭረስ ስምምነትም ወደቀም። የኩርዶች ሀገር የመሆን ተስፋም መከነም። ኩርዶች በአራት ሀገራት ቅርጫ ሆኑ። አብዛኛውን የኩርድ ህዝብ ቱርክ ስታጠቃልል፣ የተቀረው የኩርድ ህዝብ በኢራቅና በኢራን እንዲሁም በሶሪያ ተከፋፈለም። ይህንን መከፋፈል አስቀርቼ ኩርዶችንም ከጭቆና አውጥቼ አንድ ወጥ ሀገር አድርጋለሁ በማለት የኩርድ ሰራተኞች ፓርቲ ፒኬኬ በቱርክ የትጥቅ ትግልን ከፈተም። ከፍተኛ የሆነ ደም አፋሳሽ ግጭት በኩርድ ነጻ አውጪዎችና በቱርክ ብሔራዊ ጦር መካከል ይደረግ ጀመር። በቱርክ ሰንሰለታማ ተራሮችና በሰሜን ኢራቅ አደገኛ ዋሻዎች የመሸገው ፒኬኬ ከ1978 ጀምሮ ሲዋጋ ከኖረ በኋላ ከወራት በፊት ከቱርክ ጋር የትጥቅ መፍታት ስምምነት ማድረጉ ይታወቃል። በኢራን የሚገኙ ኩርዶች ደግሞ በ1946 መንግስት የመመስረት ሙከራ አድርገው የነበረ ቢሆንም በኢራን ጦር ተበልተዋል። በኢራቅ የሳዳም ሁሴን አገዛዝ በኩርዶች ላይ ከፍተኛ ጭፍጨፋ በመፈጸም የሚስተካከለው የለም። ሳዳም ኩርዶች ላይ የመርዝ ጋዝ እስከ መጠቀም እንደደረሰ መረጃዎች ወጥተዋል። አሜሪካ ኢራቅን ከወረረች በኋላ የሳዳም አገዛዝ ሲወርቅ ኩርዶች የተሻለ ነጻነት ያገኙ ሲሆን በሰሜን ኢራቅ ኩርዲስታን የራስ ገዛ አስተዳደርን መስርተዋል። ኩርዲስታንም ከየትኛውም የኢራቅ ግዛት ያደገችና የተረጋጋችውን ቀጥላለች። በሶሪያ የሚገኙ ኩርዶች ደግሞ ለበርካታ ዘመናት ዜግነት አልባ ሆነው መኖር ተፈርዶባቸው ቆይቷል። ኩርዶች የሶሪያ ዜግነት አልነበራቸውም። ከሳምንታት በፊት የሶሪያው መንግስት ፕሬዝዳንት አህመድ አልሸር የሶሪያ ዜግነትን የሚሰጥ አዋጅ ከመደንገጉ በፊት ኩርዶች እንደ ሶሪያውያን አይታዩም ነበር። የበሽር አልአሳድ አገዛዝ ላይ አመፅ ሲነሳ በአሜሪካ እገዛ የራሳቸውን ወታደራዊ ኃይል ኤስዲኤፍ በማለት ያቋቋሙት ኩርዶች ከዚያ በኋላ ጠንካራ ጦር መሆን ችለዋል። አዲሱ የሶሪያ መንግስት ኤስዲኤፍን ወደ ሶሪያ ጦር እንዲዋሃድ እያደረገ ያለው ጥረት ቀላል ፈተና አልገጠመውም። በሶሪያ መንግስት የማይተማመኑት ኩርዶች ለመዋሃድ ዝግጁ አይደሉም። ይህም በተለያዩ ቀጠናዎች ግጭቶች በሁለቱ ኃይል መካከል እየተፈጠረ እንዲቀጥል አስገድደዋል። ኩርዶች ታሪካቸው ይህን ይመስላል።